ያዘነች አበባ በሀገሪቱ ትልቁ የእጽዋት ጥናት ማዕከል ውስጥ ትልቅ መደናቀጥ ተፈጥሯል። ማዕከሉ በውስጡ በሺ የሚቆጠሩ የሀገር በቀል እጽዋትን አቅፎ ይዟል። ከሁሉ በላይ ግን ጎብኝን የሚያስደምመው መሃል ላይ በብርጭቆ ቤት ውስጥ የተቀመጠችው ብርቅዬዋ ያዘነች አበባ ነበረች። አበባዋ ስሟን ያገኘችው ቅጠሎቿ ወደ ታች ያቀረቀሩና በየጠዋቱ ጤዛን እንደ እንባ ስለሚያንጠበጥቡ ነው። ችግሩ ግን ዘንድሮ አበባዋ ማልቀስ ብቻ ሳይሆን ቅጠሎቿ እየረገፉ ቀለሟ እየገረጣ ወደ ሞት አፋፍ መድረሷ ነው። ወጣቷና በውጭ ሀገር የግብርና ሳይንስ የተማረችው ዶክተር ሄርሜላ ይህንን ለማስተካከል ሌት ተቀን ትለፋለች፣ ትመራመራለች። የአበባዋን አፈር ቀይራለች፣ ከውጭ ሀገር ያስመጣችውን ውድ ማዳበሪያ አድርጋለች። የብርጭቆ ቤቱን የሙቀት መጠን በኮምፒውተር አስተካከለች፣ ግን ለውጥ የለም። አበባዋ እንዳለቀሰች ነው። አበባዋ በየቀኑ እንደ ቅጠል ትረግፋለች። አንድ ምሽት ሄርሜላ በብስጭት የላብራቶሪ መነጽሯን አውልቃ ጠረጴዛው ላይ ስትወረውር የማዕከሉ አሮጌ አትክልተኛ አባ ገብሩ በሩን ከፍተው ገቡ። በእጃቸው ትንሽዬ አካፋና የውሃ ማጠጫ ይዘዋል። ዶክተር አሉ አባ ገብሩ። ሳይንሱ አልሰራል አይደል አሉ ጥያቄ እየጠየቋት። ፊታቸው ላይ የሐዘኔታ ፈገግታ እያሳዩ ሄርሜላ በብስጭት ጸጉሯን እየፈተለች አባ ገብሩ አልገባኝም። የሚያስፈልጋትን ኬሚካል ሁሉ ሰጥቻታለሁ። መሬቱ ለም ነው። ለምን ትሞታለች? ለምን ትሞታለች? ያለች ሄርሜላ። አዛውንቱ ወደ ብርጭቆ ቤቱ ተጠጉና በሐዘን ያቀረቀረችውን አበባ ተመለከቱ። ልጄ አበባዋን እኮ የገደላት የማዳበሪያ አይደለም፣ ተከተይኝ ብለው ወደ አትክልት ስፍራው መሃል ወሰዷት። ሄርሜላ ግራ እየገባት ተከተለቻቸው። ይህችን አበባ ከሌሎቹ ተክሎች ለይተሽ እንዳትበከል ብለሽ በዚህ የብርጭቆ ግድግዳ ውስጥ አሰርሻት አይደል አሉ አባ ገብሩ እየጠየቋት። አዎ አባቴ፣ ብርቅዬ ስለሆነች ልዩ ጥበቃ ያስፈልጋታል ብላ መለሰች ሄርሜላ። እዚህ ጋር ነው ትልቁ ስህተትሽ አሉ አዛውንቱ አካፋቸውን መሬቱ ላይ እየሰኩ። ይህች አበባ ስሟ ያዘነች አበባ ቢሆንም ደስታዋ ያለው ከስሯ ነው። አባ ገብሩ አካፋቸውን መሬት ውስጥ አስገብተው አፈሩን ከፈሉት። ሄርሜላ አጎንብሳ ስታይ በብርጭቆ ስር የአበባ ስሮች ከውጭ ካሉት የሌሎች ተራ ተክሎች ስሮች ጋር ለመገናኘት ሲታገሉ፣ ነገር ግን ሄርሜላ በተከለችው የፕላስቲክ ግድግዳ ተከልለው ተቋርጠው አየች። አየሽ ልጄ፣ አባ ገብሩ ቀና አሉ። ይህች አበባ እንደ ሀገራችን ናት። ውጫዊ ማዳበሪያ፣ ፎቅ፣ መንገድ ወይም ብርጭቆ ቤት ሰላም አይሰጣትም። ህይወቷ ያለው ስሯ ላይ ነው። ስሯ ደግሞ ከሌሎቹ የተለያዩ ቀለም ካላቸው ከተለያዩ ዘር ከበቀሉ ተክሎች ጋር መተሳሰር፣ መወያየት፣ አብሮ ውሃ መካፈል ይፈልጋል። አንቺ ግን ልዩ ነሽ ብለሽ ከለልሻት። ዘሯን ከሌላው ነጠልሻት። በመነጠልና በመከፋፈል ውስጥ ደግሞ ህልውና የለም። አበባዋ እያለቀሰች ያለችው ማዳበሪያ ስላነሳት ሳይሆን የጋራ ስር የሆነ አንድነት ስላጣች ነው አሉ አባ ገብሩ። ሄርሜላ በድንጋጤ ክው ብላ ቆመች። የሳይንስ መጻሕፍቶቿ ይህንን አላስተማሯትም። እጆቿ እየተንቀጠቀጡ አካፋውን ከአባ ገብሩ ተቀበለች። በዚያው ሌሊት አበባዋን ከለላ የነበረውን የብርጭቆ ቤት አፈረሰችው። ከመሬት ስር የነበረውንም የፕላስቲክ ከለላ ቀዳ ጣለችው። የአበባዋ ስሮች ነፃ ወጡ። ከሳምንት በኋላ አስገራሚ ነገር ተፈጠረ። የተወለገችው ያዘነች አበባ ስሮቿ ከጎረቤት አበቦች ጋር ተቃቅፈው ውሃ መጋራት ሲጀምሩ ቅጠሎቿ ቀና አሉ። የረገፉት ቅጠሎች ቦታ ላይ አዲስ ቀይና ቢጫ አበባ ፈነዳ። ለዘመናት ታለቅስ የነበረችው አበባ እንባዋ ደርቆ ከሌሎቹ ጋር በአንድነት ስትፈነዳ ማዕከሉ በውበት አበራ። ሄርሜላ ማስታወሻ ደብተሯ ላይ እንዲህ ብላ ጻፈች። እውነተኛ እድገት በመነጠል ውስጥ የለም። የሀገርም ሆነ የአበባ ውበት የሚጸነው
ስሮቻቸው ከመሬት በታች በፍቅር ሲተሳሰሩ ብቻ ነው አለች። ሄርሜላም አባ ገብሩን አመስግና ትምህርት ተምሬያለሁ ብላ ሄደች። ለኛም ሰላም አንድነት ያስፈልገናል። ተለያይተን መኖር አይበጀንም። አንድ እንሁን። አይበጀንም። አንድ እንሁን። አንድ ስንሆን እንጠነክራለን። አንድ ስንሆን እናብባለን። አንድ ስንሆን ብዙ እንሆናለን። አንድ ስንሆን እንፈራለን። አንድ ስንሆን እንደ አበባዋ ለጎብኚዎች ክፍት እንሆናለን። ስንነጠል ግን እናለቅሳለን። ዘመዶች አንድ እንሁን። አንድነት ለሀገር፣ አንድነት ለሀገር፣ አንድነት ለሀገራችን ኢትዮጵያ ይሁን።